ሲጠበቀው የነበረው የደቡብ የኢትዮጵያ ክልል የ2018 ዓ.ም እና የስድስተኛ ክፍል ውጤቶች ይፋ ተደርጓል። በክልሉ የ2018 ዓ.ም የስድስተኛ እና የስምንተኛ ክፍል ማለፊያ ነጥብ ከ50 ሲሆን ድጋፍ ለሚሹ ደግሞ 48 ማለፊያ ነጥብ እንዲሆን የክልሉ ትምህርት ቢሮ ኃላፊ አብዮት ደምሴ ገልጸዋል። በዚህም በክልሉ የስምንተኛ ክፍል ፈተና ወስደው 78203 ተማሪዎች መካከል 47307 ተማሪዎች ማለትም በፐርሰንት 60.4% የሚሆኑ የማለፊያ ነጥብ አምጥተዋል። 540 ትምህርት ቤቶች ሙሉ በሙሉ ተማሪዎቻቸውን ማሳለፍ ሲችሉ 115 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን ኃላፊው ጠቁመዋል። በተመሳሳይ በክልሉ የስድስተኛ ክፍል ፈተና ከወሰዱ ከ126224 ተማሪዎች መካከል 110566 ተማሪዎች ማለትም በፐርሰንት 63.8 የማለፊያ ነጥብ አምጥተዋል። የስድስተኛ ክፍል ፈተና ያስፈተኑ 476 ትምህርት ቤቶች ሙሉ በሙሉ ተማሪዎቻቸውን ሲያሳልፉ 81 ትምህርት ቤቶች ምንም ተማሪ አላሳለፉም ብሏል። የስምንተኛ ክፍል ውጤታችሁን ለማየት ዲስክሪፕሽን ላይ ያስቀምጥላችኋለሁ። የስድስተኛንም ከላይ እጽፍላችኋለሁ። ለማየት አትቸገሩም። ከዚህ በፊት የሌሎቹን ስላሳየዋችሁ ብዙም አይከብዳችሁም ብዬ አስባለሁ። ከተቸገራችሁ ግን ኮሜንት ላይ ጻፉልኝ ወይም ደግሞ ቴሌግራም ቻናላችን ላይ ገብታችሁ መጠየቅ ትችላላችሁ። መልካም እድል።